አሐቲ ድንግል በአባ ገብረ ኪዳን ግርማ። ክፍል 11 ላይክ ሼር እና ሰብስክራይብ ተደርጉ ዘንድ በእመቤታችን ስም እንጠይቃለን። በእንተ ስሟ ለባርቶስ ባርቶስ ቲዩብ ኪዳነ ሌዊን በአዲስ ኪዳን የፈጸመ ሊቀ ካህናት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ክህነቱም በሊቀ ካህናትነቱ ሲተረጎም ይህ የምህረት ኪዳን ከእርሷ ሥጋን በመልበስ ሊቀ ካህናት በመባሉ የተፈጸመባት እናቱ ደግሞ እመ ሊቀ ካህናት ኪዳነ ምህረት ትባላለች። አሁን ያለውን ሐሰት የሌለበት እውነት መሆኑን ደግሞ የሌዊ ልጅ ሊቀ ካህናቱ የአሮን አመራረት ፍንቱ አድርጎ ያብራራልናል። ምክንያቱም ወንጌል ከዘመነ አበው በዘመነ ኦሪት ይበልጥ እየተገለጠች መጥታለችና። በሌዊ ቃል ክርስቶስ ሊቀ ካህናት ሆኖ በሥጋ እንደሚገለጥ ትንቢታዊ ኪዳን የተቀመጠ ሲሆን በልጁ በአሮን ደግሞ እንዴት እንደሚገለጥ የተስፋው መፈጸሚያ የእናቱን ምስጢር ጭምር እንደ ፋና እያበራ ያመለክታል። አሮን ክፍለ እግዚአብሔር ማለት ሲሆን ይህም ስም በክህነቱ የእግዚአብሔር አገልጋይ ስለሆነ አስቀድሞ ለሌዊ የተሰጠው ኪዳን የወጣ ስም ነው። ካህናት ፍጹም ራሳቸውን ለእግዚአብሔር የሰጡ መሆናቸውን ለመግለጥ መጻሕፍት ይህንን ይዘው የእግዚአብሔር ርስት ይሏቸዋል። ራሳቸውን ክደው የእግዚአብሔር መሳሪያዎች ናቸውና እነርሱ የእግዚአብሔር ርስት እንደሆኑ ሁሉ ለእነርሱም ርስታቸው እግዚአብሔር ነው እንጂ ምድራዊ ርስት ጉልት አይኖራቸውም። አሮን ክህነቱ ከአባቱ ቃል ኪዳን የተሰጠችው ብትሆንም ነገር ግን ለክህነቱ የተመረጠ መሆኑና የተገባ መሆኑ የጸናችለት በበትሩ ምስክርነትና ምክንያትነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው እንደሚሆን በአብ ልብነት የተመከረ በእርሱ ቃልነት የተነገረ በመንፈስ ቅዱስ እስትንፋስነት የጸና መሆኑ የታወቀ ነው። ነገር ግን ይህን ሊቀ ካህናት በኩረ ምእመናን ተብሎ የተገለጠበትን ሥጋዌውን በእውነተኛይቱ በትረ ሃይማኖት በእናቱ ምክንያትነት አድርጎታል። የአሮን በትር አሮን ሊቀ ካህናት መሆን እንዲገባው ሳይተክሏት ሳያጠጧት ለምልማ አብባ አፍርታ መሰከረች። የአሮን በትር በተአምር ለአሮን ክህረት መሰከረች እንጂ አሮንን ራሱን አላስገኘችም። በትረ አሮን አምሳለ እግዝእትነ ማርያም የሆነችው ውሃ ሳትጠጣ ሳትተከል ሳትኮተኮት ማፍራቷ እመቤታችን ያለ ወንድ ዘር በሕቱም ድንግልና አምላክን ለመውለዷ አምሳል በመሆን ነው። ድንግል ግን ለሊቀ ካህናታችን ለክርስቶስ ለክህነቱ ተአምራዊ ምስክር ብቻ አይደለችም፣ ራሱ ሊቀ ካህናቱን ያፈራችልን ናት እንጂ። የአሮን በትር ሐሪት ሆና በቤተ መቅደስ ትቀመጥ ነበር። አማናዊት በትረ አሮን ልባም ዕቃ እመቤታችን ደግሞ ልጇ ኢየሱስ ክርስቶስ ሊቀ ካህናት ሆኖ በዋጀባት ቤተ ክርስቲያን ውስጥ ምርጥ ዕቃ ሆና ተፈሥሒ ኦ ዘነስእለአኪ ዳህና ቅድስት ምልዕተ ክብር ድንግል በኩሉ ጊዜ ድኅነት ሥጋ ድኅነት ነፍስን የምንለምንሽ ሁልጊዜ ድንግል የምትሆኝ ክብር የተመላሽ ሆይ ደስ ይበልሽ እየተባለች ትመሰገናለች። እግዚአብሔር በሚመለክበት መቅደስ የአሮን በትር በመቀመጧ እግዚአብሔር በዚያች በትር ምክንያት አሮንን በመምረጡ ይመለካል እንጂ በትሪቱ እንደማትመለክ የሊቀ ካህናት ዘበአማን የክርስቶስ እናት በቤተ ክርስቲያን መመስገኗ እግዚአብሔር እርሷን ምክንያት አድርጎ ዓለምን በደሙ በማዳኑ ይመለካል እንጂ እርሷ አትመለክም። የአሮን በትር አሮን ለክህነት የተመረጠበትን ምስጢር ታዘክራለች እንጂ ክህነቱን እንደማታስረሳ የድንግል ማርያም በቤተ ክርስቲያን መመስገን መወደስም
ወደ ክርስቶስ ሊቀ ካህናትነት የሚያደርስ እንጂ የሚሸፍን አይደለም። በአሮን የተመሰለ ነገር ግን አማናዊ በገዛ ደሙ የገባ ሊቀ ካህናት ኢየሱስ ክርስቶስ የሌዊን ኪዳን በእውነት ይፈጽም ዘንድ ከድንግል ተወልዷልና ይህ የተፈጸመባትን በትረ ሃይማኖት እመቤታችንን ኪዳነ ምሕረት እንላታለን። የሰው እጅ ሳይተክላት ውሃ ሳያጠጧት የለመለመች ያበበች ያፈራች የአሮን በትር ነበረች። ይህቺ በትር የድንግል ማርያም ምሳሌ ናት እንዳለ ቅዱስ ያሬድ። ድጓ ዘበዓለ ማርያም። ቅዱስ ኤራቅሊስ ደግሞ ወለአሮን አሃሁ ረሰዮ ካህነ ያብእ መሥዋዕተ ወያስተሰሪ ኃጢአተ ወለበትሩሂ ይብስት ረሰያ ትስርጽ ወትጽርጊ ዘኢላዌሃ አምሳሊሃ ለድንግል አንተ ጸገይቶ ለመድህን። ወንድሙ አሮንንም መሥዋዕት ሰውቶ ኃጢአት ያስተሰሪ ዘንድ ካህን አደረገው። የደረቀች በትሩንም መድኃኒታችን እንዳስገኘችው ድንግል ያለ ባሕሪዋ እንድትለመልም እንድታብብ አደረጋት ሲል በምስጢር ተባብሮበታል። ሃይማኖተ አበው ዘኤራቅሊስ አንቀጽ 11። አሮን በሊቀ ካህናትነት ሲሾም የሚቀባት የዘይት ሽቱ ነበረች። ይህንን ከሕዝቡ ዘንድ መቀባት ክልክል ነው። ይህቺ ከ4 የሽቱ ቅመም 5ኛ ዘይት ሆኖ ይዘጋጃል። ይህንን ተቀብቶ ሊቀ ካህናት ይሆናል። ንጉሥ የሆነ እንደሆነ ደግሞ ቅብአ መንግሥት ይቀባል። ከሚነግሥ ሰው በቀር ይህንን መቀባት ክልክል ነው። ወደ አዲስ ኪዳን ስንበር ደግሞ ሊቀ ካህናቱ መድኃኒታችን ኢየሱስ ክርስቶስ ሲሆን 4 ሽቱ የተባለው ከእመቤታችን የነሳው 4ቱ የሥጋ ባሕርይ ነው። 5ኛው ዘይት ደግሞ ከእርሷ የነሳት ባሕርየ ነፍሱ ናት። አሮን ያችን በመቀባቱ ከብሮ ሊቀ ካህናት እንደተባለ ጌታ ደግሞ ሥጋን በመልበሱ ክቡሩ ከበረ ይባላል። ንጉሡ ነገሠ ይባላል። ልዑሉ ተለዓለ ይባላል። የሚተካከለው የሌለ ሲሆን ሀየሰ በለጠ ይባላል። የአባቱ ሁሉ የእርሱ ሲሆን ወረሰ ወራሽ ተብሎ ይነገርለታል። ይህ ሁሉ ክብር ያሻው የነበረው ሥጋ ከአባቱ ጋር ባለችው አንድ ሥልጣን አክብሮ ከራሱ ጋር አንድ አድርጎ በተለየ አካሉ ቢዋሃድ ስላከበረ በሥጋው ከበረ ይባልለታል እንጂ ከባሪና አክባሪ ክብር ተብሎ የክብር ተፈልጦ በሥላሴ ዘንድ የለም። ክርስቶስን መዓዛ ስንለው ይህ የተፈጸመባትን ሙዳየ እፍረት እመቤታችንን ደግሞ ኪዳነ ምሕረት እንላታለን። ከአሮን በቀር ወይም ሊቀ ካህናትነት ንጉሠ ነገሥትነት ከሚሾም በቀር ከዚያች ሽቱ መቀባት እንደማይቻል ከእውነተኛይቱ ሽቱ ሙዳይ ከእመቤታችንም ከጌታ በቀር በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደ የለም። እርሱ ብቻ ሁሉ ይቻለዋልና እርሱም ሳይለወጥ የእናቱም ድንግልና በእናትነት ሳይለወጥ ተወለደ እንጂ። አሮን ብቻ የሚለብሳት ልብስ ነበረችው። ይህች ልብስ ላይ 12 ሮማነ ወርቆች ተንጠልጥለውበታል። የ12ቱ ነገደ እስራኤል ስሞች ተጽፈውባታል። በአሮን በደረቱ ኪስ ላይ 2 የዕንቁ ሻኩራዎች በአንድ ሐረግ ተይዘው በ12ቱ መሃል እያበሩ ይታያሉ። አሮን ይህችን ልብስ ለብሶ ወደ መቅደስ ሲገባ በላይዋ ላይ ያሉት ሻኩራዎች በሚያሰሙት ድምፅ አባር፣ ቸነፈር፣ መከራ፣ ሞት ሁሉ ከቤተ እስራኤል ይርቅ ነበር። እስራኤልም አሮን ያችን ልብስ ለብሶ ወደ መቅደስ ሲገባ
የሚሰሙትን ድምፅ ተከትለው ለጸሎት ይተጉ ነበር። ቅዱስ መጽሐፍ እንዳለ በፍርዱ በደረት ኪስም ውስጥ ኡሪምንና ቱሚምን ታደርጋለህ። በእግዚአብሔርም ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁልጊዜ የእስራኤልን ልጆች ፍርድ በልቡ ላይ ይሸከማል። ከላይም በመካከል አንገትጌ ይሁንበት፣ እንዳይቀደድም እንደ ጥሩር የተሠራ ጥልፍ በአንገትጌው ዙሪያ ይሁንበት። በታችኛውም ዘርፍ ዙሪያ ከሰማያዊ ከሐምራዊው ከቀይም ግምጃ ሮማኖች አድርግ። በዚያም መካከል በዙሪያው የወርቅ ሻኩራዎች አድርግ። የወርቅ ሻኩራ ሮማንም ሌላም የወርቅ ሻኩራ ሮማንም በቀሚሱ ዘርፍ ዙሪያውን ይሆናሉ። በማገልገል ጊዜም በአሮን ላይ ይሆናል። እርሱም እንዳይሞት ወደ መቅደሱ በእግዚአብሔር ፊት ሲገባ ሲወጣ ድምፁ ይሰማል። ኦሪት ዘጸአት ምዕራፍ 28 ከቁጥር 30 እስከ 35። አሮን ይህን ልብስ ሕዝቡ ሁሉ በሚያቀርቡት መሥዋዕት የሕዝቡን ኃጢአት ይሸከም ዘንድ እግዚአብሔር አዞታል። በዓመት አንድ ጊዜም ወደ ቅድስተ ቅዱሳን ገብቶ ስርየት የሚገኝበትን የድኅነት መሥዋዕት ያቀርባል። ኪዳነ ሌዊ በጊዜያዊነት በልጁ በአሮን በኩል እንዲፈጸም ነበር። ፍጻሜው ግን ለሊቀ ካህናት ለመድኃኒታችን ለኢየሱስ ክርስቶስ የተቀጠረ ኪዳነ ጽድቅ ነበር። አሮን ኢየሱስ ክርስቶስ ሲሆን የአሮን ልብስ ደግሞ ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ናት። እርሱ እርሷን ልብስ አድርጎ 9 ወር ከ5 ቀን በማኅፀኗ የኖረ ከእርሷም ነፍስን ሥጋን ነስቶ የተዋሃደ ሲሆን ለዘላለምም ሳይለያት አድሮባት ይኖራልና ልብሱ ትባላለች። እርሷ ደግሞ መርዓት ዘሥጋ ሳትሆን መንፈሳዊ ሙሽራ ናትና በሥጋዊ ልብስ የምታጌጥ ሳትሆን በልጇ የምታጌጥ ናትና ፀሐይን የተጎናጸፈች ሴት ትባላለች። የእውነተኛው ሊቀ ካህናት የኢየሱስ ክርስቶስ የክህነት ልብሱ እመቤታችን ናት። ይህንን አይደለም ብሎ የሚክድ ሰው ምን አይነት ሰው ነው ቢሉ ክርስቶስ በማኅፀኗ አላደረም ሰው አልሆነም ብሎ የካደ ነው ማለት ነው። ሊቀ ካህናቱ አሮን የወርቅ ልብስ ለብሶ በደብተራ ኦሪት ሲያገለግል፣ መድኃኔ ዓለም ደግሞ እናቱን ልብስ አድርጎ እርሱ ብቻ ወደ ገባባት ቅድስተ ቅዱሳን ወደ እመቤታችን ማኅፀን ገብቶ አገለገለ። አንዳንድ ሰዎች የእመቤታችንን ውለታ የሚዘነጉት ክርስቶስ በማኅፀን ያገለገለውን አገልግሎት ስለሚዘነጉ ነው። በተለይም ብዙ የሉተር ልጆች ሊቀ ካህናትነቱ በመስቀል ላይ ብቻ ያበቃ አይደለም አሁንም ነው እንጂ ይላሉ። እኛ ግን አሁን የክርስቶስ ሊቀ ካህናትነት አገልግሎት በመስቀልና ከዚያ በኋላ ለዘላለም ብቻ ሳይሆን ከማኅፀን ጀምሮ ነው እንላለን። ጌታ ከተጸነሰ ጊዜ ጀምሮ የሊቀ ካህናትነት ሥራን ሰርቷል። እንዲህም በመሆኑ ካሳ የጀመረ በመስቀል ላይ ሳይሆን በማኅፀነ እግዝእትነ ማርያም እንደሆነ ልብ ይሏል። በማኅፀን ላደረገው የሊቀ ካህናትነት የእርቅ ሥራ ድንግል ማርያም የሊቀ ካህናቱ መቅደስና ልብሶን አገልግላለች። የእርሷ አንዱ የድኅነት ሱታፌ ይህ ነው። ከቅዱሳን ሊቃውንት አንዱ የአንጾኪያው ሊቀ ጳጳስ ቅዱስ ኤራቅሊስ እንዲህ አለ። ኦ መቅደስ ዘኮነ ባቲ እግዚአብሔር ካህነ ወይፈልሰ እምአሃላዊሁ አላ በሳህሉ ለብሰ ክህነተ በከመ ሲመቱ ለመልከ ጼዴቅ። እግዚአብሔር ያገለገለባት መቅደስ ወዮ እንደምን ያለች ናት! ከባህሪው አልተለወጠም። እንደ መልከ ጼዴቅ ያለ ክህነትን
ገንዘብ ያደረገ እንጂ። ዝኒ ከማሁ አንቀጽ 4 በልብሰ አሮን ላይ የነበሩት 12ቱ የወርቅ ሻኩራዎች የልጇን ጌትነት የእርሷን አማላጅነት ያመኑ የተነበዩ ከ12ቱ ነገድ የተገኙ ቅዱሳን ነቢያትና ያመኑ የሰበኩ ብሩካን ሐዋርያት ናቸው። በእነዚህ መሃል በአሮን የደረቱ ኪስ ላይ ያሉት ኡሪምና ቱሚም የነቢያትና የሐዋርያት መሠረትና የማዕዘን ራስ ልብሰ ጽድቅ ኢየሱስ ክርስቶስ ነው። ኡሪም ማለት ጽዱል፣ ብርሃን፣ እሳት፣ መገለጥ ማለት ሲሆን ቱሚም ማለት ደግሞ ፍጹም፣ እውነት፣ ጽድቅ ማለት ነው። ይህም እኔ የዓለም ብርሃን ነኝ ያለ ለድቅድቁ ዓለም በብርሃነ መለኮቱ ያበራ ደገኛው ብርሃን ኢየሱስ ክርስቶስ ነው። እሳትም ስሙን ለሚክዱ የሚባላ እሳት፣ ልቡናቸው በምግባርና በሃይማኖት ለቀና ደግሞ የሕይወት እሳት ክርስቶስ ነው። መገለጥ የተባለም በሥጋ የተገለጠ ለአሕዛብ የተሰበከ ለመላእክት የታየ የእምነታችን ራስ መድኃኔ ዓለም ነው። ፍጹም ዕፀ አካል ዕፀ ክብር የሌለበት ፍጹም አምላክ ፍጹም ሰው የአዲስ ኪዳን መካከለኛ እርሱ ነው። እውነት የተባለም አነ ፍኖተ ጽድቅ ወሕይወት እኔ መንገድም እውነትም ሕይወትም ነኝ ሲል አሰምቶ ስለ ራሱ ጌትነት የመሰከረ ጻድቅ ባሕርይ ኢየሱስ ክርስቶስ ነው። እውነት መባሉም ጽድቀ ትስብእቱ በእርግጥ ሰው መሆኑ፣ ጽድቀ መለኮቱ አምላክነቱ የማይታበል ነገሩም ሁሉ እውነት የሆነ በተዋህዶ የተገለጠ ወልደ አብ በመለኮቱ ወልድ ማርያም በትስብእቱ የእግዚአብሔር ልጅ የሰው ልጅ አሃዱ ኅሩይ እርሱ ነው። ጽድቅ መሰኘቱም ከባሕሪው እውነተኛነት በተጨማሪ እውነተኛ ጸጋ ያገኘ ነው በእርሱ ሰው መሆን እንደሆነ ለማስረገጥ ነው። ጸጋሰ ወጽድቅ በኢየሱስ ኮነ ለነ፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነልን ያለው አቡ ቀለምሲስ ይህንን ነው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 17። እርሱን መድኃኒታችን በአሮን ልብስ ላይ ያለ ጸጋና እውነት ስንለው እመቤታችንን ደግሞ ይህ ጸጋና እውነት የሚታይባት የአስተርእዮ የመገለጥ እናት መልዕልተ ጸጋ ጸጋን የተሞላች ልብሰ አሮን እንላታለን። አሮን ይህን ልብስ ለብሶ የሕዝቡን ኃጢአት ይሸከማል። ጌታ ሥጋን ከድንግል ለብሶ ደዌያችንን ነሣ፣ ሕማማችንን ተሸከመ። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4። በአሮን ልብስ ላይ የነበሩት ሻኩራዎች የወርቅ ሮማኖች ናቸው። እሊህም ያለ ምክንያት ለከንቱ የተሠሩ አይደለም። ሮማን ፍሬው የተነባበረ ነው። ይህም መልዕልተ ጸጋ የምትሆን ድንግል ማርያም ያላትን ጸጋ ብዛት የሚያሳይ ሲሆን በዚያውም ላይ እርሷ በጸጋ ላይ ጸጋን ደራርቦ የሚሰጥ ወሃቤ ሀብታት ክርስቶስን ያፈራችልን እርሷ መሆኗን ለማጠየቅ ነው። ሻኩራዎቹ በእርሷ ምልጃ በልጇ አምላክነት ያመኑ ሐዋርያት ጸጋን በጸጋ ላይ ደራርበው የተጎናጸፉ እንደሆነ ይተረጉማል። ይህንን ከወንጌላዊው እንስማ። ጸጋ በዲበ ጸጋ በጸጋ ላይ ጸጋን አገኘን። የዮሐንስ ወንጌል ምዕራፍ 1 ከቁጥር 16። እመቤታችንን ሮማነ ወርቅ ባላት የአሮን ልብስ መመሰሏ አንዱ በውስጧ ጸጋ የሞላባት መሆኗን የሚገልጥ ሲሆን ሌላው ጣዕመ ጸጋዋ ነው። ሮማን ደስ እንዲያሰኝ እርሷም በንጉሠ ስብሐት በክብር ባለቤት በእግዚአብሔር የተወደደ መዓዛ ድንግልና አላትና፣ ስለዚህ መወደዷም አምላክ እርሷን ልብስ አድርጎ 9 ወር ከ5 ቀን በማኅፀኗ ተወሰነ። ለዓለሙም መዓዛ መለኮቱ ሳይለያት
እንደ ጣፈጠች ትኖራለች። በአሮን ልብስ ላይ የከበቡት 12ቱ ሻኩራዎች ድምፅ እያሰሙ መከራን ያርቁ ነበር። ቀድሞም ሐዋርያት ለጸሎታቸው ምዕራግ ለስብከታቸው ሞገስ አድርገው እናቱን ይዘው እማ አምላክ ወላዲተ አምላክ እያሉ በምልጃዋ ተደግፈው በልጇ አምነው ድዊ ይፈውሱ፣ ሙት ያነሱ፣ አሕዛብን ያሳምኑ ነበር። ዛሬም ሊቃነ ጳጳሳት፣ መነኮሳት፣ ካህናት አበው፣ ዲያቆናት አኀው በእንተ ሐዘና ለእምከ በእንተ ብካያ ለእምከ በእንተ ማርያም ወላዲትከ በእንተ ማርያም ጸሐኒትከ ምህላነ ስምዐ አምላክነ ስለ እናትህ ሐዘን ብለ በተሰደድክ በተሰቀልክ ጊዜ ስላለቀሰችው ስለ እናትህ መሪር ልቅሶ ብለ አቤቱ ይቅር በለን። ስለ ወደደችህ እናትህ ብለ መጋቢ ኩሉ ስትሆን አጥብታ ስላሳደገችህ እናትህ ብለ አቤቱ አምላካችን ሆይ ምህላችንን ስማ እያሉ ታጥቀው አልቅሰው ለምነው መቅሰፍትን ያረቃሉ። ክርስቶስን ሊያምን የሚወድ ሁሉ በአሮን ልብስ ላይ በሦስት ዋና ዋና ነገሮችን ይጠንቀቅ። የአሮንን ልብስ፣ በልብሱ ላይ ያሉትን 12 የወርቅ ሻኩራዎች፣ እንዲሁ ቤተ ክርስቲያን የሚያሰኛት እነዚህ ናቸው። እንደ አሮን ክርስቶስን አምላክ ወልድ አምላክ ሊቀ ካህናት በኩረ ትንሣኤ ብሎ ማመን፣ እንደ አሮን ልብስ እናቱን እመ አምላክ ወላዲተ አምላክ ሰዓሊተ ምሕረት ብሎ ማመን መማፀን፣ እንደ 12ቱ የወርቅ ጸናጽሎች በሐዋርያዊ ትምህርት፣ በሐዋርያዊ እምነት፣ በሐዋርያዊ ክህነት መስዋዕት፣ በሐዋርያዊ ትውፊት፣ በሐዋርያዊ ሥርዓትና በሐዋርያዊ ጉባኤያትና በሐዋርያዊ ገድል መጽናት ናቸው። አሮን በዓመት አንድ ጊዜ ገብቶ በዕለተ አስተስርዮ የሚያቀርበው መሥዋዕት መድኃኔ ዓለም ቅድስተ ቅዱሳን በተባለ በመስቀል መቅደስነት ራሱን ለራሱ ለአባቱና ለመንፈስ ቅዱስ አቅርቦ የራሱን መሥዋዕትነት ከአባቱና ከመንፈስ ቅዱስ ጋር በአንዲት ሥልጣን ተቀብሎ የሰጠን ዘለዓለማዊ ስርየት ነው። ሰው ለመሆኑም ልብስ የሆነችው እናቱ በመሆኗ በዕለተ ዓርብ መሥዋዕት ሆኖ ለዋለባት ሊቀ ካህናትነቱም ከእርሷ በለበሰው ሥጋ በመሆኑ የኪዳነ ሌዊ ፍጻሜ መሣሪያ እመቤታችን ኪዳነ ምሕረት መሆኗን ልብ ያለው ልብ ይላል። ልጇሳ ቢሉ ልጇማ የኪዳኑ ባለቤትና ፈጻሚ ሊቀ ካህናት ንጉሠ ነገሥት መሥዋዕት ዘበጽድቅ ሠራየ ኃጢአት መኮንነ ጽድቅ ነው። አሮን ይህን ለብሶ በእስራኤል መሃል ሲያጥን ብርሃን የተሸለመ የንጋት ኮከብ ይመስል ነበር። ያችን የወርቅ ማዕጠንት ይዞ ምዑዝ ዕጣኑን ያጠነ እንደሆነም ደዌያት ቅቤ ከእሳት ፊት እንደሚቀልጥ በአሮን ማዕጠንት ይበተናሉ። ከሰው ሰው መተላለፋቸው ሲቅርና ከታመመው ሰው ላይም ከስሯ እንደተነቀለች ወይራ ተነቃቅለው ይጠፋሉ። ቡሩክ መድኃኔ ዓለም ስለ ንጽሕናዋ በወርቅ ማዕጠንት የተመሰለች እናቱን ከክቡራን አበው ፈጠራት፣ ያለ መርገምም አስገኛት። ከእርሷም ባሕሪ ራሱን በጎ መዓዛ ያለው የተወደደ መሥዋዕት አድርጎ ለአባቱ ያሳረገ ንጹሕ ምዑዝ ዕጣን እርሱ ተገኘልን። አሮን ሲያጥን ደዌ እንደማይተላለፍ እንዲሁ መድኃኔ ዓለም ከማዕጠንተ ወርቃችን ከድንግል ተወልዶ ባደረገልን ካሳ የአዳም የሔዋን መርገም በእኛ ላይ የማያርፍብን ለመሆን በቃን። እንኳንስ በእኛ ላይ የኀጢአት መርገም ፍዳ ሊተላለፍ ይቅርና ኀጢአትን ፍሬ አይገኝብሽ ብሎ ረግሞ ከስርዋ ነቃቅሎ ጣለልን። የኀጢአት የፍዳ የመርገም ክፉ ሽታ
በእርሱ ርቆልን በመዓዛ መለኮቱ ስለጣፈጥንም መዓዛሁ ለክርስቶስ ነህነ የክርስቶስ መዓዛ ነን ብለን ለመመካት በቃን። ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 15። ስለዚህም ኃጥአን ልጆቿ የጽድቅ ልብሳችን የክርስቶስ አምሳል የሚሆን ልብስ ተክህኖአችን ደርበን በመቅደስ እንዲህ እያልን እንዘምራለን። እፍረት ምእዝት ይእቲ ማርያም እስመ ዘውስተ ከርሳ ዘይትሌአል እምኩሉ ዕጣን መጽአ ወተዘገወ እምኔሃ። የጣፈጠች ሽቱ የተባለች እመቤታችን ናት። መዓዛ ድንግልናን መዓዛ ቅድስናን አስገኝታለችና የጸነሰችው ያስገኘችው ከዕጣነ አሮን ከዕጣነ ዘካርያስ የሚበልጥ ምዑዝ ባሕሪ ኢየሱስ ክርስቶስ ነውና ከወዲያ ዓለም ወደዚህ ዓለም መጥቶ ከእርሷ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኗልና። ሥርዓተ ቅዳሴ ዘቅዱስ ባስልዮስ። አሮን ደዌ እንዳይተላለፍ ማዕጠንቱ እንዳገለገለችው ጌታም ፍዳን ይገታ ዘንድ እናቱን የድኅነት መሣሪያ አደረጋት። የአሮን ማዕጠንት ለአንድ ቀን ደዌ ብቻ የምታገለግል አይደለችም። አሮን ከሞተም በኋላ ይታጠንባታል። ለሁልጊዜም የደዌ ማራቂያ ናት። የእመቤታችን ምክንያት ድኅነትም ጌታን ለመውለድ ብቻ ይሆን አይደለም፣ እስከ ዕለተ ምጽአት በጸሎቷ እንድትረዳ ነው እንጂ። አሮን ሊቀ ካህናት ነው። ካህናት ሳይኖሩ ደግሞ ሊቀ ካህናት መባል የለም። ስለዚህ እርሱ ሊቀ ካህናት ሲሆን ከእርሱ በታች ደግሞ ሌዋውያን ካህናት ሆነው ያገለግላሉ። በአዲስ ኪዳንም ሊቀ ካህናታችን ኢየሱስ ክርስቶስ ሲሆን እርሱ የሾማቸው ደግሞ በሌዋውያን የሚመሰሉት በሐዋርያት ክህነት ያሉ ካህናት አሉ። የአሮንን ልብስ ከሊቀ ካህናት በቀር የሚለብሳት የለም። በእመቤታችንም ማኅፀን ከንጉሠ ነገሥት ከሊቀ ካህናት ከክርስቶስ በቀር ሌላ አይታወቅባትምና ሌዋውያን ካህናት በሊቀ ካህናቱ ልብስ ማዕጠንት ጸሎት እንደሚያደርግላቸው እኛም ማዕጠንተ ወርቁ ልብሰ ክህነቱ ለክርስቶስ በምትባል በእመቤታችን በእንተ እግዝእትነ ማርያም መሐረነ ክርስቶስ እያልን ምሕረቱን ቸርነቱን ደጅ የምንጸናባት ማዕጠንተ ወርቅ ናትና ከወርቅ በተሠራች ማዕጠንት ለምኑኝና ምሕረት እሰጣለሁ ያለ አምላክ በማኅፀኗ በጸነሰችው በክንዶቿ በታቀፈችው በጡቶቿ ባሳደገችው በጀርባዋ ባዘለችው አብራው በተሰደደች በእናቱ ተለማምኖማ እንደምን ፊቱን ይዞራል? ስንኳንስ የእናቱን የምዕመናንን ውለታ ይረሳ ዘንድ እግዚአብሔር አመፀኛ አምላክ አይደለምና። እኛ ግን እንላለን፣ እመቤታችን ሆይ አምላክን ያሳደግሽ ከሆንሽ ለእኛማ እናትነትሽ እንደምን አድርጎ ያስፈልገን ይሆን? አሁንም በነፍስ በሥጋ እናድግ ዘንድ ከእናትነት እቅፍሽ እንዳንወጣ ክንፈ ረድኤትሽ ይጋርደን። ዶሮ ጫጩቶቿን በክንፏ ሰውራ ከጭልፊት እንድታድን መልካሚቱ ርግብ ሆይ የመንፈስ ግልገሎችሽን በምልጃ ክንፍሽ ከአውሬ እጅ ሰውሪን። አሜን። ክርስቶስ አምላክነ ዘወርኮ ዘገብካ ባመጽኡ ከበቃና ዘገሊላ ባረከሎሙ ወረሰይኮ ለማይ ወይነ ከማውረስዮ ለዝንቱ ወይነ ዘንቡር በቅድሜከ። የዛሬው አሐቲ ድንግል ትረካ ይህን ይመስል ነበር። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ
እናመሰግናለን። ይህ ሥራ ለብዙዎች ይዳረስ ዘንድ ላይክ እና ሰብስክራይብ ያደረጋችሁ ከጎናችን እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በቀጣይ ክፍል እስከምንገናኝ ቸር ይግጠመን።